ማነው? እግዚአብሔር። እኛ የዚህ ሁሉ ማህበር ኑሮ ኗሪ ነን። ሰውዲ ማለት የለብንም። አደራችሁ በቋንቋ እግዚአብሔር አይገኝም። የሚገኘው በምንድን ነው? በሃይማኖት ነው፣ በእምነት ነው፣ በፍቅር ነው፣ በሰላም ነው፣ በአንድነት ነው፣ በመተባበር ነው፣ በመተሳሰብ ነው፣ የወደቀ በማንሳት ነው፣ የታመመ በማጥመቅ በመጠየቅ፣ የታሰረ በማስፈታት፣ የተራበ በማብላት፣ የታረዘውን በማልበስ በቃ በዚህ ነው የሚገኘው እግዚአብሔር። በቋንቋ እግዚአብሔር አይገኝም። ውሸት ነው። በቋንቋ ሳይሆን በፍቅር በመልካም ስራ እግዚአብሔር የሚገኘው በዚህ ነው። እግዚአብሔር በዚህ ውስጥ ነው ያለው። በየት ነው ያለው እግዚአብሔር? በፍቅር። በየት ነው ያለው እግዚአብሔር? በመተሳሰብ። በየት ነው ያለው እግዚአብሔር? የወደቁትን በማንሳት። በየት በኩል ነው ያለው እግዚአብሔር? የታመሙትን በመጠየቅ። በየት በኩል ነው ያለው? የተራቡትን በመጠየቅ። እግዚአብሔር በዚህ በኩል ነው ያለው። በቋንቋም አይደለም፣ በአማርኛም አይደለም፣ በምንም አይደለም። እግዚአብሔር የሚገኘው በፍቅር ነው። በፍቅር እግዚአብሔር ይህን ፍቅራችንን ይጠብቅልን። እንግዲህ የመጨረሻው በጣም ወዳችኋለሁ። በአማርኛ ደግሞ አላማጣው